አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ቪዲዮ ተከታዮች በሙሉ ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና እንግዲህ በሩታ ቻናል ሩታ ወዲያ ቤተሰቦቿ ሄዳ ቪዲዮ ተለቆ ነበር ማለት ነው። ዛሬ እንግዲህ ያው ትናንትና እንደወጣች ነው መሰለኝ የተቀረጸው ቪዲዮ ሳይለቀቅ የሩታ ቪዲዮ ሳይለቀቅ ነው ማለት ነው የተቀረጸው። የዛሬው ደግሞ እና በአብሽ ቻናል መጥተዋል ማለት ነው። አቤል ምን ያርገኝ ብለው ነው አቤልን እንደዚህ የሚያሰቃዩት? ፊት አፋቸውን ሲከፍቷል ነበር እንደ ሁለቱ ሆነው ይሄ ወንድም ተብዬው ኤፍሬምስ ቢሆን ትሂድ በሴት እያደርክ ምናምን እያለ አንድ ጊዜ እንደ ወንድ ቆፍጠን በል ምናምን እያለ ሲወረራል ነበር እንደ መሄጃ የላትም ብለው ነው መቼም የዛኔ ስትመጣ ከቤተሰቦቿ ጋር እንደዛ ሆና ስለመጣች መሄጃ ምንም መሄጃ የላትም ብለው ነው ቤተሰብ ቪዲዮ ይጥላል መሰላቸው እንዴ? እሷስ ብኮን ስለ ቤተሰቦቿን ተጣልታ ብትመጣ ተጣልታ ትቀራለች ብላችሁ አስባችሁ ነበር እንዴ? አረ እንደው ሁለቱስ ምን አይነቶቹ ናቸው? አቤል ግን አደንቅሃለሁ። እኔ ማለት ከሩታ ጎን ከተጎዳ ሰው ጎን በመቆም በመረዳታ አደንቅሃለሁ። ምንም ያደርጉ ምንም ይሆን ግን ለሷ አሁን ከጎኗ ስለሆንክ እኔ በጣም ነው ያደነኩ ህይወት ለመናገር ማለት ነው። የወንድም ተብዬው ደግሞ ምንድነው ቡርቡር የሚያደርገው? ወንድም ተብዬው ወንድም ማለት እንደዛ አይደለም። የመጣችበትን ከመጀመሪያው ጀምራችሁ ስለምታውቁ ከቤተሰቦቿ ጋር ስለተጣላች ስለምታውቁ መቼም እዛ አትሄድም ብላችሁ ነው መሄጃ የላትም ብላችሁ ነው። አሁን እንደገና ተሄደች በኋላ እንደዚህ የምትጮህበት እሱ ምን ያርጋችሁ? እናንተ ዙሪያውን ስትጠዘጥዟት፣ በዛ ላይ የራሷ ህመም አለባት። በራሷ ህመም ላይ ደግሞ እናንተ እየጠዘጠዛችሁ ከወዲህ ምን ታርጋችሁ? ምን ያርጋችሁ? አቤል ውለዲያት ታምነው ያምጣት። አቤል ሄደች በቃ። ኧረ ምን አይነቶቹ ናቸው? እንዴት ነው የሚያናድዱት ግን በኋላ እና ሄደች በቃ። እስኪ ምን ትይዙ? እስኪ ቅማሱት። እሷን ትግስት ታግሳችኋለች። በዚህ ሳምንት እንኳን የፈጠራችሁትን ነገር እስኪ አስታውሱት። እስኪ ዘወር ብላችሁ በእኛ ላይ ቢሆን ብላችሁ አስቡ። እንደ ሴት ደግሞ ሳይታ የሸከማችሁ ያንተን ልጅ ነው። ያንተን ልጅ ተሸክማ በዚህ ሰዓት እንደዚህ አይነት ነገር አይገባትም ነበር። ስንት ነገር ነው ያሳለፈችው። ታግሳችኋለች። እውነት ለመናገር ሩታ በዚህ በትግስቷ ማንም አያክላትም። ጀግና ናት ሩታ። እህትህ እንኳን መስክራለች ዛሬ ኤልዱ ማለት ነው። ኤፍሬምስ እንኳን ባለፈው ሂጂ ስንት ጊዜ ነው? አንድ ጊዜ እንኳን በቃህም እኮ 2-3 ጊዜ ነው ደጋግማ የሰራው በሷ ላይ። እንደዚህ ያደረሰችሁ እውነት አይምሰላችሁ። እሷ ናት እዚህ ያደረሰቻችሁ። እውቅና ነው የሰጠቻችሁ። አናቃችሁ የለም ወይ? ከነ ፍቅር ጋር ስትመጡ እናቃችኋለን እኮ 100 ሰብስክራይብ እንኳን ሞላችሁ ነበር የዛን ሰዓት ማለት ነው። አትጎሩ፣ እንደዚህ ሲያልፍላችሁ አትጎሩ። ያለፋችሁበት መንገድ አስቡት። ስንቱን ሁሉና ያሳደገችው ሩታ። ቡታጅራ ስሙ የተጠራው በእናንተ ነው የታወቀው ሩታ ከመጣች ቡታጅራ የሚባለው ነው ያወቅነው። ስንቱ ዩቲዩበር ራሱ ያደገው በሷ የተነሳ ነው። እንዴው የተነሳችሁበትን አትርሱ እንዴት ስታሰቃዩ ያሰምታችሁ እዚህ ተቀምጣ እንድታለስላችሁ ነው። መቼም እሷ መሄጃ የላትም ብላችሁ ነው ታስለቅሱ። ያው ሄደችላችሁ እንደው እኮ አንዳንድ ጊዜ በጣም የሚገርሙን ማለት ነው። በተለይ ደግሞ ኧረ ሁለቱም አንድ ናቸው። አብርሽስ ቢሆን አማክራት አትሄድም? ለሰርጉት ከሆነ 8 ወር እየገፋሽ ነው ቀኗ። በ8 ወር በ9 ወር ዝግጅት ላዘጋጅ ነው ወይ አልክ? መክራት አትሄድም? አማክራት እንደዚህ ዳርክ ቀንሽ ሊደርስ ነው ምናምን ብለህ ታርቀህ አካዲም ሳትታረቅ ማንን ልታገባ ነው? እሷ እንዲያኮርፈሽ ልታገባት ነው? ኧረ ምን አይነቶች ናቸው? እንደው ምንም ማሰቢያ የላቸውም ለካ ሁለቱም። ታምን ያንጣት አቤል ታዲያ ታምን ይወለድላቸው? አሁን ሄደች እሱ ይቻል አላት። እሱማ የተሰማው ሁሉ ለሚያደርገው ወጣፍቶት አንዴ ሂጂ አንዴ ያትሂጂ እያለ ነበር ጨንቆት ማለት ያለችበትን ስሜት ስለተረዳ በዚህ ሰዓት ይሆናል አይደለ? እንደ ባለፈው በራሷ የሆነ ውሳኔ ብትወስንስ ብለህ አታስብም እንዴ? ትንሽ የዛን ሰዓት ትናንትና የተሰማህ እንግዲህ አንተ ነፂ ጋር እንዲሄድክ ነው። የዛኔ ፍቅር ጋር እንዲሄድክ ያደረገችውን ነገር ታውቃለህ። አንተ ዝም ብለህ ስትሄድ አታስብም እንዴ? ትንሽ ኧረ ማሰቢያ የላችሁም ሁለታችሁም እንዴ? እንደ ሰው ትንሽ ሰው አያስብም እንዴ? ባለፈው ያደረገችውን ነገር ታውቃለህ። አሁን ዛሬ ብትደግመውስ? እነዚህ ጋር ሄዷል ብላ ነው እያሰበች ያላችሁ። በዛ ላይ ሆርሞን መዛባት አለ። ተረዳት እየተባልክ ነው። አትረዳም እንዴ? ትንሽ እንዴ ኧረ በዛችሁት። ወላሂ ያዙ ይልቀቁኝ አላችሁ እኮ። ምን ታርጋችሁ እናንተ ጋር ታልቅስ ቁጭ ብላ በቃ መንቀሳቀስ አትችልም። እናንተማ ስራችሁ አስቀምጣችኋል በልባችሁ።
አዎ ባለፈውም እኮ ታወጣት ትሄድ የሚመቻትን እሷ ታውቃለህ እያለ ነበር። ይመቻታል የእናትና አባቷ ቤት ከዚህ ለእሱ ነጋ መሸታ የምታስለቅሷት እናትና አባቷ ቤት ፈታ ብላ ትኖራለች እንዴ። ከናንተ አንተ 10 ጊዜ በወጣ በገባ ቁጥር ታምታስለቅሳት እናትና አባቷ ጋር ሆና ትሪት እያደረጉ ያስቀምጧታል። እውነት አይምሰለ እንዴ። አበዙት፣ ወላሂ ላዚም አበዙት። እንደው የተነሳችሁበትንም አስቡ። ያመጣቻችሁ እሷ ናት። የግትተ እጃችሁን ይዛ ያው እጃችሁን በሉት። ዩቱበር የተባለ በሙሉ ከሷ ወዲህ ነው የነቃው። አብረሽስ ብኮን አሁን ድብንቅ ከማለት ስንት ጊዜ ታግሳለች? ስንት ጊዜ አንድ ቀን እንኳን ቁጭ ብላችሁ አላወራችሁም? አበዛችሁት በጣም እውነት ለመናገር በጣም እንዴ። እኔ የዛሬው ቪዲዮ በጣም ነው ያናደደኝ። ትናንትና አሳዝነኝ ነበረ። ሩታ በጣም አሳዝነኝ፣ መናገር ሁሉ አቅቶኝ ነበረ ማለት ነው ትናንትና። ዛሬ ደግሞ በጣም ነው የሚያናድዱት እንዴ። በዚህ ልክ ስለታገሰቻችሁ እንትና አቤል ደግሞ ትሪት ስላረጋት ተጎና ስለቆመ ለምን ተጎና ቆምክ? እና ባለፈው ሂጂ እያለ ሲመክራት ተሰማኸው? እሺ ለምን እንዳትሄጂ እንደዚህ ነው ብላ ትነግራትም እንዴ? ነግራት አትሄድም? እሱ ምን ያርጋት? ዛሬስ ባቤል አልፈርድም። እውነት ለመናገር ከጎን መቆም ባለበት ሰዓት ቆሞላታል እንዴ። ይሄን ሁለታችሁም እንኳን አልተረዳችሁትም። ማን ተሰራፉ? ኤፍሬም የምትባለው ሰውዬ ባለፈው ሲሻቅል አልነበረም ወይ? እሷን የተሳደብክ ልክልካችሁ ነግሯችኋል። አቤል ራሱ አልቀረበትም። ምን ራሱ ደግ አድርጓችኋል፣ ደግ ተናግሯችኋል። መናገር ያለበት ሁሉ ተናግሯል። እሱ ምን ያርጋችሁ? ከየት ያምጣላችሁ? ሄደች አያስራት በስነ ስርዓት አስከብረህ ያላስቀመካተን እንትን እያልክ እያስለቀስክ እንደ ባል አክብረህ እንደ ቤት እንዲያባወራ እንትን ብለሃታል እንዴ? እንዴ በጣም ነው የሚገርመው የአብርሃም ነገር ዛሬ ዱብ እንቃሉበት ነገር የማይመስል ነገር። እስከ ዛሬ የት ነበርክ? አትሄድም ብለህ ያፈቀረ ሰው አይጠላም መሰለህ እንዴ? ራው በቃ የምጥልህ እንዴ ጅል ጥርስ እንዴ። እውነት አይምሰለ በጣም ስለወደደች ነው ይሄን ሁሉ የታገሰች። አንድ ጊዜ ከቆረጠላት ግን አትመለስም። እውነት ልንገርህ መጀመሪያ ነበር መስጠንቀቅ ያለብህ። ከቤተሰብ ጋር ትሄደች ደግሞ ብዙ ነገር ታውቃላችሁ፣ ማንኛቸውም ሰዎች ማለት ነው። እንደዚህ የተሰቃየች ኖር የምላት አታገኝም ካሁን በኋላ ደግሞ የቤተሰብ ፍቃድ የምታጥፍበት መንገድ ራሱ አይኖርም በዚህ ሰዓት ማለት ነው። ካሁን በኋላ ቤተሰብን ማለት እንደ በፊቱ ቤተሰባዊ የሚላትን መስማት ነው ያለባት፣ ግዴታዋ ነው ማለት ነው። ስለዚህ አሳልፈዋል። አሁን ምን ድብንቅ እንደሚያደርግህ አላውቅም እንዴ። እንደው ዝም ብለህ እንዲወጣን ይፈልግ ይሆናል ባልማ ባል እንደዚህ ነው እንዴ? አንተ ራሱ ትሄድ እንግዲህ እንደፈለገ ስትል ነበር እንዴ? በቪዲዮ ላይ ወጣ ባለፈው ነፂ ጋር የተገናኘ ጊዜ ትሄድ እኔ ሰልችተኛል እያልካል ነበር እንዴ? ትሄዳ ፈታ ትበል፣ እሷ ራሱ እረፍት ታገኝ እንዴ። ምን ያዙ ይልቀቆኛ በዛችሁ። ኧረ እናንተ ልጆች እንዴ ምን ታርጋችሁ? ልጅቷ ኤፍሬም እንትና አቤልስ ምን ያርጋችሁ? ልጅቷን ልገሏት ነው እንዴ? እዚህ ያፍናችሁ እንዴ? መሄጃ አላት፣ እናት አባት አላት፣ የወለዷት ያሳደጓት። አፍቅራ ነው ያን ሁሉ ፈተና ያሳለፈችለት። ቢገባ ኖሮ ማለት ነው እንዴ። ስለወደደ ሰው ይሄን ያህል ይከተል እንዴ? እንደ ነገ መሸለሰው ሰው ልዶ ትሪት አርግዞ ትሪት ሲደረግ ነው የማውቀው። አንተ እኮ እሳት ነው የከተተህ። አረገዝኩት አለች ጀምራ ይኸው ታስለቅሳታለህ። አንድ ቀን ቆርጥ ያለ አቋም እንኳን የሌለህ ልፍስፍስ ነገር ሰው በአቋም አይጸናም እንዴ? አይወስንም እንዴ? እንደወንድ ልጅ ታፈለካት ያችኛትን አትወስንም፣ አነግራትም። ምን ታፈሰፍሳታለህ? እዛ ነው የያዘችብህ ፋውል ነገር የሰራኸው አለ። ፋይል ይዘብሃለች እንዴ? ወስነው ሂጅ አልፈልግሽም አትልም እንዴ? እያልክ እየተሻሸህ እንደምታናድዳት እሷን እንዴ? ምን አይነት ነገር ነው? የወንድ ጭምልቅ ወንድ ሽታት ሲጀመር እንዴ ታገባ ወዲህማ ጠርሶ ሙሉ ፍጥና ያው ጨርሱ። የምር ዛሬ ቤተሰቦች በጣም ያናደዱኝ እንደዚህ አቤልን ሲያሳጨናንቁት ማለት ነውና እንደዛ ነው ስሜታዊ ነው የሆንኩት እኔ ራሱ እንዳየሁት ቪዲዮውን ማለት ነው። እና ላይክ ሼር ሰብስክራይብ አድርጉኝ።
በጣም ስለተናደድኩ በጣም ትናንትና መናገር አቅቶ የነበረ ሩታ በጣም አሳዝናኝ ነበረ። እንደዛ ስትሆን ማለት ነው ማለት ከመጀመሪያው ጀምሮ እንደዛ ሆና መታ እንደገና እንደዚህ ሆና ስትሄድ በጣም ከባድ ነው። ቤተሰብ ምን ይሰማዋል? ከቤተሰብ ስገባስ ምን ይሰማታል? እሷን መቼም ፊል ታደርጋላችሁ ሁላችሁም ብዬ አስባለሁና በጣም ነበር ያሳዘነች። ዛሬ ደግሞ በጣም አናደዱኝ እንዴ አበዙት አበዛው። አብርሃም በተለይ ይሄኛውም ቢሆን ኤፍሬም አበዛው። ሲቀድድ ያልነበር እንደ ባለፈው። ላይክ ሼር ሰብስክራይብ አድርጉኝ።